እሺ አሁን ደግሞ የስክሪፕት ፎርም ካፒታል ሌተር እና የስክሪፕት ፎርም ስሞል ሌተሮችን ሳይድ በሳይድ ጎን ለጎን እንዲጽፉ ተማሪዎችን እንነግራቸዋለን። በደንብ ያወዳድራሉ። ካፒታል እንዴት ስሞል እንዴት እንደሚጻፍ ለአእምሯቸው በቀላሉ ለመያዝ ይመቻቸዋልና እሱን ደግሞ አሁን አሳያቸዋል። ቅድም የኤ አሳይቻለሁ። ካፒታል ኤ ይኸው፣ ስሞል ኤ ይኸው፣ ካፒታል ቢ ይኸው፣ ስሞል ቢ ይኸው፣ ካፒታል ሲ ይኸው፣ ስሞል ሲ ይኸው። ስሞሎቹን ታያቸው እንደሆነ በመስመሩ ግማሽ ላይ ናቸው። ካፒታል ዲ ቅድም እንዳልነው ስሞል ዲም ከላይ ጀምሮ ነው። ይኸው በላው ላይ ተመልሰን እንዴ ኢ ይኸውና ቅድም እንደሰራ ነው። ኢ ስሞሏ ግማሽ ላይ ነች። ወደፊት እንሄድና በላይ በኩል መተን ነው እንዲህ የምንጽፈው። ኤፍ ይኸው ስሞሉ እንደ ከዘራ ይሆናል። ጂ ይኸው ትልቅ ሲ ከጻፍን በኋላ ጂ ነው። ስሞሉ ግን ኤን መጻፍ በጣም ጠቃሚ ነው ብያቸዋለሁ። ከዛ አውርደን ጂ ኤች ይኸው ትንሹም ላይ ይመስላል በላው ላይ ሄደን አይ ይኸውና ስሞሏ ደግሞ ከዚች ጋር ግን ትንሽ ከዛች ጄ ይኸውና ስሞሏ ግን መስመር አቋርጦ ይሄድና እንደዚህ። ቀጥሎ ኬ ነው። ካፒታሉን ቀጥ እዚህ ጋር መተን ነው ግማሹ ላይ ኬ፣ ትናሿ ግን እንዲህ አድርገን እዚህ ጋር መተን ነው ኬ። ኤል ይኸው ስሞሏ ኤም ካፒታሉ ይኸው ቅድም እንዳልነው ስሞሏ ደግሞ በላው ላይ ተመልሶ ኤን እንደ ቀደሙ እንዲህ አድርገን ቀጥ ብለን እንውረድ። ኤንም እንደዚህ ነች። ኦ ትልቅ ነው። ትንሿ ኦ ደግሞ ግማሽ ላይ። ፒ እንዳልነው ይኸውና ስሞሉ ግን መስመር አቋርጦ ይሄዳል። እጃችን አንስተን አንገቱን ኪው ዜሮን እንጽፋለን። ኦን ይሄ ነው ኪው። ስሞሏ ግን ኤን እንጽፍና እጅ ሳንለቅ ትንሽ አሁን ደግሞ አር ነው። ይኸው ከዚህ ነው የምነሳው አር። ይኸው እንደዚህ ነው አር። ስሞሏ ግን ይኸው ከመሃል ነው የሚጀምረው። በላው ላይ ሄደን እንደዛ። ኤስ ትልቅ ነው ከላይ ይኸው፣ ትንሿ ደግሞ ይኸው። ቲ ይኸው ካፒታሉ፣ ስሞሏ ደግሞ ኤች። ዩ ይሄ ነው ሃ ብለን እንደምንጽፈው ነው። ትንሿ ደግሞ ይኸው በዛው ቅርጽ። ቪ ይኸውና ቀስ፣ ትንሿ ደግሞ ይኸው። ደብሊው ይኸውና 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 አላይ፣ ትንሿ ደግሞ ይኸው ደብሊው። ኤክስ ትልቁ ኤክስ ይኸው፣ ትንሿ ኤክስ። ዋይ ትልቁ ይኸውና ቅድም እንዳሳየሁት፣ ትንሹ ደግሞ አንገቱ እዚህ ጋር ይወርድና ቀጥ አድርጎ
ዜድ ይኸው ትልቁ መጥቶ እዚህ ጋር ይቆማል። ይሄን አይቶ ትንሿም እንደዚሁ ትቆማለች። ስለዚህ በቀላሉ ተማሪዎች የሁለቱም ጽሑፍ አይነቶች በደንብ በቀላሉ መረዳት ይችላሉ። የቀረውን ደግሞ በሚቀጥለው ጊዜ እንቀጥላለን። ለዛሬው አመሰግናለሁ ስለተከታተላችሁ።